ጽናት ክፍል 43 ተለቋል። ጽናት የኪራን ፍቅር ተቀበለችው። እንደኔ ደስ ያለው ማን ነው? እውነት ጽናት ኪራ ፍቅራቸውን በመገላለጻቸው ደስ ያላችሁ በሙሉ ይሄ ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አዳምጣችሁ። እንግዲህ ሽምግልና እንዲሁም ቀለበት መቼ ነው የሚያደርጉት የሚለውንም እነግራችኋለሁ ማለት ነው። እንኳን ደስ አላችሁ ጽኑዬ፣ አሁንም በድጋሚ እንኳን ደስ አለሽ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዲሁም የጽኑ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ዋው ጽናት የኪራን ፍቅር ስለተቀበለችው ደስ ያለው እስኪ በላይክ ግጭኝ። ናሆሜ ምሩ ደግሞ ተጣመሩ የሚሉ ብዙ ልጆች አሉ። ናሆሜና ምሩ በጣም ደስ የሚሉ ጨዋ ልጆች፣ አስተሳሰባቸው እንቁ የሆኑ ልጆች ናቸው። ቢጣመሩ በጣም ደስ የሚሉ ናቸው ማለት ነው። እውነት ለመናገር እንግዲህ ጽኑዬ እስከ ዛሬ ድረስ ስትቅደረደር እንደነበረች ያው ተወደዋለች፣ ግን ሁላችንም የምናውቅ ነበር። አሁን ግን እወድሃለሁ፣ በቃ ከአሁን በኋላ ከአንተ መለየት አልፈልግም፣ አንተን አግብቼ ነው መኖር የምፈልገው እያለ ፍቅሯን እየገለጸችለት ትገኛለች ማለት ነው። ኪራ እና ጽናት ምሩን አሁን የምትወዷቸው በሙሉ ላይክ ማድረጋችን እንዳትረሱ። እውነት ለመናገር በጣም ደስ ብሎኛል ማለት ነው። እንዲህ በጣም ከምላችሁ በላይ ጽናት የኪራን ፍቅር ስለተቀበለችው እንደኔ ደስ ያላችሁ። እንዲህ የኪራ የጽናት መስማማት እንደኔ ያስደሰተው ቤቲ የምትባል አውሬ ግን መቼ ነው የምትፋታቸው? ከሷ የባሰች ደግሞ አዲሷ የኪራ ሰራተኛ ያጥፋቸው አቦ የሚሉ ብዙ ልጆች አሉ። እንግዲህ ቤቲ ያው ሰራተኛይቱን እንደላከቻት ሁላችንም እናውቃለን። እሱም ምን ይሰራሉ፣ ምን ያወራሉ፣ ምን ያደርጋሉ እያለች ለማጽናት እንዲሁም ለመጠየቅ ለማየት የመጣች ቤቲ የላከቻት ሰራተኛ ናት። እንደኔ ይችን ሰራተኛ አባረው ሌላ ቢያመጡ እነሱ የሚያውቋትን እንደዚህ ቢያመጡ የተሻለ ነው እላለሁኝ። እንግዲህ ሰራተኛይቱን ቤቲ ለምን እንደላከቻት ሁላችንም እናውቃለን። እንግዲህ ጽናት የኪራን ፍቅር በመቀበሉ አስመልክቶ ከሁላችንም እውነት ለመናገር በጣም ደስ ብሎናል ማለት ነው። ክብር ከፍቅር በላይ ቢኖር ኖሮ እሱ ሙቶኛል ባላለን ነበር። እውነት ምርጥ ንግግር ክሩቤል ለእኔ ጭምር ነው የሚሉ ብዙ ልጆች አሉ ማለት ነው። ምሮዬ መጣችልና አሁንም ተንከባከቢው የሚላሉ እንግዲህ ምሮዬ በጣም ደስ የምትል ጨዋ ልጅ፣ አስተሳሰቧ እንቁ የሆነች ልጅ ናት። እንግዲህ ናሆሜ ጋር ይጣመሩ የሚሉ ብዙ ልጆች አሉ። ያው የነሱን ተራ ደግሞ እስኪ የነ ጽናትን ሽምግልና እንዲሁም የቀለበት ፕሮግራም የነሱ ካጠናቀቀን በኋላ የምሩና የናሆሜ ይሆናል ማለት ነው። እውነት ለመናገር በጣም ደስ ብሎኛል። እንኳን ደስ አላችሁ ላለሁኝ የጽኑ እንዲሁም የኪራ ቤተሰቦች ዛሬ ያው ሁለቱ ፍቅራቸውን ስለተገላለጹ ደስ ብሎኛል ማለት ነው። እንኳን ደስ አላችሁ እላለሁ በድጋሚ። ጽናት እንዲሁም ኪራ ያው ፍቅራቸውን ተገላልጸው ሁለቱም ተቀባብለዋል ማለት ነው። በጣም ነው ደስ የሚለው እውነቴን ለመናገር። እንግዲህ ያው እስከ ዛሬ ድረስ ሁላችንም በጉጉት ስንጠብቀው እንደነበረ እናውቃለን። መቼ ነው ፍቅርህን የሚገልጽላት? እሷስ መቼ ነው የምትቀበልህ? መቼ ነው እንደዚህ ሽምግልና የምትልኩት? መቼ ነው ቀለበት የምታደርጉት? እያለን ብዙ ጊዜ እየጠየቅን ነበር። አሁን ግን የእኛ ድምጻችን ተሰምቷል ማለት ነው። እንግዲህ ጽናትም ተቀብላ እሺ ብላ ያው ኪሩና ጽናዬ እንደዚህ ሲፋቀሩ ደስ ያላችሁ ብቻ እውነት በጣም ነው ደስ የሚለው። እስከ ዛሬ ድረስ የአይነ ፍቅር ነበረ። ሁለቱም እየተያዩ በቃ ልክ እንደዛ ልጅ ማለት ነው። እውነት በጣም ደስ የሚል ፍቅር ነው። ቤቲ የምትባል እንግዲህ ያው ሰራተኛዋን ብታወጣ የተሻለ ነው። አሁንም ሰራተኛይቱ ካልወጣች ነገ ሌላ ብዙ ነገሮች እንደሚፈጠሩ አናቅም። እንግዲህ ቤቲ ያው እዛ ሁና ከቤት ስላስወጣት ወሬ ምናምን የሚነግራት ሰው ስታጣ እንደ ሰራተኛ አድርጋ የላከቻት ልጅ እንግዲህ ወሬ የምታቀብል ናት። ጽናት ኪራ አብረው በመሆናቸው ደስ ብሎኛል። እውነት ለመናገር ጽናትና ኪራ አብረው በመሆናቸው ፍቅራቸውን በመገላለጻቸው
በጣም ከምላችሁ በላይ ደስ ብሎኛል ማለት ነው። በኪራ በጽናት ስምምነት ደስ ብሎኛል። የኪራ አጋዝ ለገንዘብ ብላ እንዳትጎዳቸው ፈራው። የኔ አስተዋይ ኪራን ራስሽን ታደጊ እባክሽን ከቤት አጀንዳ ያለች ነው። እንግዲህ ያው ሁላችሁንም እንኳን ደስ አላችሁ እላለሁኝ። እውነት ለመናገር እኔም በጣም ደስ ብሎኛል። ያው የኪራና የጽናት ስምምነት እንደውም ፍቅሩን ስለተቀበለችው እንደኔ ከምላችሁ በላይ ደስ ብሎኛል ማለት ነው። እንደኔ ማንም እንደኔ በወጉ ሲጠብቅ የነበረ ይሄን ነገር መቼ ነው ጽናት የኪራ ፍቅር የምትቀበለው? ሶስት መቼ ነው የሚጠይቃት እያለን ሁላችንም በጉጉት እንደነበረን እናውቃለን ማለት ነው። ምሩዬ የኔ አስተዋይ፣ ጽናትዬ የኔ ጠንካራ፣ እንግዲህ ምሩ በጣም ደስ የሚል አስተዋይ፣ ነገሮችን ቀስ ብሎ የሚል ቀልደኛ፣ እውነት ለመናገር ቀልዱ በጣም የሚያስቀኝ። እንግዲህ ጽናትም ደግሞ ነገሮችን ቻይ፣ በቃ ብዙ ነገር ችላ የምታሳልፍ እንደሆነች እናያለን ማለት ነው። እና ስለ ሰራተኛ እንግዲህ የኔ ወደነ ኪራ እና ናሁም እህቶች ጽናትዬ እና ሜሩን አላህ አይለያችሁ። በጣም ደስ የምትሉ በአንድ ሆናችሁ ብትሰሩ ደስ ትላላችሁ። ጽናትና ክሩቤልን በጣም ትወደዳላችሁ የሚሉ በላይክ ክሩቤልን በጣም ደስ ይላል እውነት ለመናገር። እንግዲህ ደግሞ አሁን በቀጣይ ይዘውልን የሚመጡት ደስ ብሏቸው ቤተሰብ አስተዋውቀው እንግዲህ የሽምግልናና የቀለበት ፕሮግራማቸውን ዛሬ ነገ እያሉ ነው ማለት ነው። ግን በነገራችን ላይ ያው ይችን ሰራተኛ ቢያስወጧት እንደኔ በጣም ደስ ይለኛል እውነት ለመናገር። ለምንድን ነው የመጣችው? ቤቴ ስለመላከቻት የምትሉ ብዙ ልጆች አላቸው። ሰራተኛይቱ እውነት ያው ብዙ ጊዜ እየተሽለከለከኝ ምን አወሩ፣ ምን በሉ፣ ምን ጠጡ፣ የቁጭ አሉ፣ የት ሄዱ እያለች ነገሮችን እያፈላለገች ትገኛለች ማለት ነው። እንግዲህ ይሄ ነገር ቢያስወጧት እና እረፍት ቢያገኙ እንደውም ሌላ ሰራተኛ ቢቀይሩ እላለሁ ማለት ነው። እውነት በጣም ደስ የሚል ነው። ወይኔ ኪራ ጽናት ስታምሩን አሁን ታምራላችሁ። ግን ቤቲና ሰራተኛ ኤጭ ናቸው። ቤቲ እውነት ቤቲ በጣም የምትገርም ልጅ ናት ማለት ነው። እንግዲህ ጽናት በቃ ተቀበይ ፍቅሩን ውስጥሽ ይፈልጋል፣ ግን በቃ ግትራትበይ ምሩዬ እንኳን ደህና መጣሽ ውዶች እንዴት ናችሁ እያለች ነው እንግዲህ። ያው ምሩዬ በጣም ደስ የምትልና አስተዋይ የሆነች ልጅ ናት። ኪራና ጽናት ስለታረቁ ማነው እንደኔ ደስ ያላችሁ? ፍቅሩን ስለተቀበለችው እውነት በጣም ደስ ብሎኛል ማለት ነው። አይ ቅናት እኮ በብዙ ቤት ያለ ነው። የብዙ ሰው ትዳር እንድህ ነው። ቅናት እንግዲህ ቤቲ ነብር ሆና ተነስታለች ይላሉ። ቤቲ ያው ኪራን እንደምትፈልገው ሁላችንም እናውቃለን። አሁን ምን አረጉ፣ ምን አሰሩ፣ ምን በሉ እያለች በሰራተኛዋ እያስጠናች ትገኛለች ማለት ነው። ቅናት ያለ ነበር ነው። ቢሆንም ግን ያው አሁን ላይ ጽናትን እና ኪራ አብረው ለመሆን ዛሬ ነገ ዱብ ንቅ እያሉ ይገኛል ማለት ነው። የጽናት ቤተሰቦች እንዲሁም የኪራ ቤተሰቦች ጽኑዬን የምትወዱ እንግዲህ ሽምግልና መቼ ነው፣ ቀለበት መቼ ነው የምትሉ በሙሉ ላይክ እና ሰብስክራይብ አድርጎ በቀጣይ ጽናት ክፍል 44ን ይዤላችሁ እመጣለሁ ማለት ነው። ጽናትና ኪራ እንግዲህ ፍቅራቸውን ተቀባብለው በአንድ ስለሆኑ የሁላችንም ደስታ ነው ማለት ነው። እንግዲህ ያው ጽናትና ኪራ በጣም ነው የምታምሩት። ብትጋቡ ሰርጋቸውን በቅርብ ቀን ብታደርጉልን፣ እንዲሁም ሽምግልና ቀለበት በቅርብ ቀን ብታደርጉ በጣም ደስ ይላል። እውነት በጣም ነው ደስ የሚለው ማለት ነው። እሰይ ኪራና ጽናት አንድ ላይ ሆኖ ደስ ብሎኛል። ጽኑ ደግሞ ይችን ሰራተኛ መከታተልሽን ቀጥይበት። አንቺ እኮ እውነት ያው ጽናት ሰራተኛዋን እየተከታተለቻት ነው። እንግዲህ የሚፈጠረው አይታወቅም። ያው ጽናት የነቃች ትመስላለች ማለት ነው። ምን እያለች ነው፣ ምን እያወራች ነው እያለች ሰራተኛዋን ቂጧን እየተከታተለቻት ነው ማለት ነው። እንግዲህ ያው በጣም ደስ የሚል ነው። ናሁምና ምሩም በአንዱ ነው የምናያቸው። የዚህን ቀን እንግዲህ ፍቅራቸውን ተቀባብለው በአንድ የሚሆኑበትን ቀን ያቅርብላቸው እንላለን ማለት ነው። እንግዲህ በእውነት ጽናትና ኪራ ምሩ ምንም መሆን አለባቸው። ተጠንቀቁ፣ እንወዳቸዋለን፣ በርቱ የሚሏሉ ማለት ነው። እንግዲህ የጽናትና የኪራ ቤተሰቦች ያው ጽናት እንዲሁም ኪራ
ፍቅራቸውን ተገላልጸው ተቀባብለዋል ማለት ነው። በጣም ደስ የሚል ያው የዛሬው እውነት ጽናት ኪራ ፍቅራቸውን በመገላለጻቸው ደስ ብሎኛል። ናሆሜና ምሩ ተጣመሩ፣ ቤቲ ሰራተኛ ትውጣልን እያሉ ነው ማለት ነው። እንግዲህ ቤቲ የላከቻት ሰራተኛ ያው ቅናት ያለነች እንደሚወዱት ሰው ላይ እየቀናች ነው። ቢሆንም ግን ሰራተኛይቱ እንድትወጣ እንዳባረሯት ሁላችንም